የኢየሱስ ክርስቶስን ዳግም መነሳት ስታስቡ እንዲህ ዝም ብላችሁ ነገሩን በመረዳት ስታዩት ምን ይፈጥርባችኋል መሰላችሁ? በእግዚአብሔር ተስፋ መቁረጣችሁ። እግዚአብሔር የተመሰገነ። ትንሣኤ በኃይል የገባው ሰው የኢየሱስ ክርስቶስን መነሳት የተረዳ ሰው በእግዚአብሔር ተስፋ ይቆርጣል። የትኛው የህይወት ውድቀት ውስጥ ብትሆን፣ የትኛው አስቸጋሪ የህይወት ሰልፍ ውስጥ ብትሆን በትክክል ትንሣኤ ገባ እግዚአብሔር እንደሚያወጣ እርግጠኛ ነው። ትንሣኤ ማለት እኔ እናንተን እግዚአብሔር ፍጹም ልንወጣበት ከማንችለው ቦታ በረቂቅ ጥበቡ ያወጣበት ዳግም መዳን ሲገባ በኢየሱስ ክርስቶስ እግዚአብሔር የሰራው ማዳን በትክክል ልብ ውስጥ ሲታተም አንድ ነገር ትገነዘባለህ። በታሪክ በእግዚአብሔር ተስፋ ነው ያወጣናል፣ ያስመልጠናል። ይሄን ሁሉ እኮ ማን ነው ከድቅድቅ ጨለማ ከሲኦል ውስጥ እኮ ነው እየነዳ ያስወጣው የኛ ጌታ። ይሄን ሁሉ እኮ ህዝብን ያስመለጠው ከማንወጣበት ስፍራ እኮ ነው እግዚአብሔር በኢየሱስ ክርስቶስ ሞትና ትንሣኤ ምክንያት ይሄን ሁሉ ህዝብ ከሲኦል አስመለጠ። ይሄን ስትረዳ ከየትም እንወጣለን። አሁን በጣም የለቅሶ ከሚያደርጉን ምዕራፍ እንወጣለን። እግዚአብሔር ያስመልጠናል። ስልችት ካሉን ህይወቶች ከሚታክተን ነገር ያስመልጠናል። እመነኝ፣ መቼም ይሄ ሲገባ ክርስቲያኑ ገመድ አትመርጥ። መቼም ይሄ ሲገባ ከጌታ ቤት ወጥተህ ከዚህም ያክል አምላክ ይሄን ሁሉ እንዲህ አከታትሎ ካስመለጠ አምላክ ወጥተህ ሰው ግራ አትገኝ። ይሄ ሲገባ ይሄ ስትረዳ ከዚህ ቤት ወጥተህ ሌላ አማራጭ አትፈልግም። መመለስ ባክ ማለት ከዚህ አምላክ መሸሽ አለመከያው። ለምን ከየት እንዳስወጣን እናውቃለን። በሆነ መንደር እንዳይመስልህ። ስማኝ፣ አንተን ያስመለጠ መንደር ራሱ እኮ በጣም እኮ ነው የሚያስገርመው። ይሄን ሁሉ ህዝብ ነው ደርድሮ ያስመለጠው ከጨለማ። አንተ እኮ የእግዚአብሔር ልኩ አይደለም፣ አንድ ምስክር ብትሆንለት እንጂ ይሄን ሁሉ ሚሊየንስ ህዝብ እግዚአብሔር የተመሰገነ ይሁን። ይሄን ሁሉ ህዝብ ከሲኦል አስመለጠ። ተስፋን ቆርጥ። ተስፋ እንደሌላቸው አንሆን። ትንሣኤ እንዳልገባው ዝም ብሎ ይሄን ዓለም እንደማያውቅ ሰው ተስፋ እየቆረጥን በየመንገዱ አቅም እያጣን ምን ቆም አይነት አንሆን። በትክክል ይረዳል፣ በትክክል ያስመልጠኝ። እኔን ከዛ ገሃነም ያስመልጠ ይሄን ሁሉ ህዝብ ያስወጣ እወጣለሁ ካለሁበት። ጌታ የተባረከው